ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እዚህ ጋ እስኪ የምሰራውን ላሳያችሁ። እዚህ ጋ ባህራቶችን በአንድ ደብልቄ በሌሞን ነው ማሸው ማለት ነው። ለሐሙን የምቀባው ነው። ዶሮውን ያው ቀብቻለሁ። ውሃ ምናምን ምንም አላደርግበት፣ ምንም አይነት ውሃ አላደርግበትም። በሎሚ ብቻ ነው የምለውሰው ማለት ነው። እንግዲህ ለሐሙ ይሄንን ይመስላል። ለሐሙን እንዴት አድርጌ ሁሉንም አዳርሼ ቀባዋለሁ። ቀብቼ በነገራችን ላይ ተላጃ አሳድረዋለሁ። ለምን በራሱ ቅመሙ የለወስኩት ቅመም ውሃ ይፈጥራል። ሲያድር ውሃ ይፈጥራል ማለት ነው። ምንም ውሃ አላደርግበትም፣ አሳድረዋለሁ። ከዛ በመናግስቴው እንደዛ ምሳሌ ጁማ ልሰራ ከሆነ ሐሙስ ነው የማዘጋጀው፣ ሐሙስ ማታ ማለት ነው። ለዛ ተዘጋጅቼ 6 ሰዓት ፎረን ውስጥ ነው የምጀምረው። ከታችና ከላይ ግማሽ ሰዓት፣ ከዛ ከላይ ግማሽ ሰዓት እያደረኩ ፎረን ውስጥ ጨምረዋለሁ። ምንም አይነት ውሃ ማድረግ የለብኝም እና በዚህ መልኩ ቀብቼ አደራጅቼዋለሁ። ድንች አደርግበታለሁ። ከዛ ነጭ ሽንኩርት ደግሞ ምንም ሳልጥ ሀባውን አደርገዋለሁ ማለት ነው። እና በዚህ ሸፍናለሁ። መጀመሪያ ይሄንን ካደረኩ በኋላ ከላይ ቀስቴሮ ማለብሰው ማለት ነው። ዶሮውንም ተላጃ ነው ማሳደረው። በቃ ጁማአም ሰራ ከሆነ ለጁማአ ከሆነ ሐሙስ ማታ እንደዚህ ለውሳለሁ። እና ጁማአ ደግሞ ያው ሲሰራ የ6 ሰዓት ያክል ፎረን ውስጥ መቀመጥ አለበት። ቀስ ብሎ ቁጥር ያኔ 230 ላይ አድርጌ ማለት ነው። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በምናግስቴ የተቀረጸው ስጋው በስሎ ይሄንን ይመስላል። እንደዚሁም ዶሮው ያቸው ስጋው አበሳሰሉ እንግዲህ ምንም ውሃ ያደረኩበት ነገር የለም። ዘይቱና ውሃው ነው ይሄ ማለት ነው። ስታዩ ዘይት ብቻ ሊመስላችሁ ይችላል። የራሱ የፈጠረው የባህራት ውሃ አለው።